እያለን ያለነው ረብሻው በአንድ ወገን እንደተጸነሰሰ በአንድ ወገን እንደታቀደ ኦርጋናይዝ በተደራጀ አካል እንደሚመራ ነው የምናውቀው። ይሄን የሚያቀናጀው እንደየ ድርጅት ውስጥ ያለው ጽንፍ ሊለያይ ይችላል። የተከበራችሁ የሀገራችንና የውጭ ሀገር ጋዜጠኞች በሙሉ ኢትዮጵያን ከሙያችሁ ተጠቃሚዎች የመሆን ምኞታቸው ኢትዮጵያውያን ከሙያችሁ ተጠቃሚዎች የመሆናቸው ምኞታቸው የላቀ ነው። ታዲያ መልካሙንና ለእድገት የሚያግዛቸውን ዕውቀት እንጂ ህብረተሰቡን የሚያለያይና የሚያራርቅ መረጃ ወይም ኢንፎርሜሽን እለት ብታስነብቡት ትርፉ መራራቅን እንጂ መቀራረብን፣ መለያየትን እንጂ መግባባትን አያመጣም። ከዚህ አንጻር የእናንተም ጥረትና ድካም ከንቱ ሆኖ ይቀራል። በመሆኑም የተከበረ ሙያችሁ ለህዝባችን ፍቅርና አንድነት፣ ለሀገራችን ሰላምና እድገት እንድታውሉት እንጠይቃለን። ወደፊት ማብራችሁ ነው። እሺ እስከምታዩ ትልቅ እስከምትሉ ኦኬ ወደፊት ማብራችሁ ነው። እሺ እስከምታዩ ትልቅ እስከምትሉ ኦኬ
ክብራትና ክብራን ተመልካቾቻችን እንዳልጌታው ነኝ ከመቆጣጠሪያ ጣቢያ መነግራችሁ በአሁን ሰዓት የማቀርብላችሁ ደግሞ በአዲስ አበባ የተገኘውን ማለትም እዛው በቦታ ተገኝቼ የቀዳሁትን የልዩ ሰላማዊ ሰልፍ ነው። ይህም ሰላማዊ ሰልፍ ምክንያቱና ምን እንደሆነ ከፕሮግራሙ እንደምትረዱት ተስፋ አደርጋለሁ። አብራችሁ ቆዩ። አሜሪካ ተሰማች እንግዲህ የገለጽክላችሁ ይህ ሰላማዊ ሰልፍ ያተኮረው በፈጠራ ወይንም በኮፒራይት ላይ በእንግሊዝኛ አጠራር ነው። ይህም እንግዲህ መብታችን ይከበር በሚለው የተለያዩ ኢትዮጵያን አርቲስቶች ባለሙያዎች እንዲሁም የካሴትና የቪዲዮ ቀራጮችና ነጋዴዎች የተባበሩበት ልዩ ሰላማዊ ሰልፍ ነው። በእለቱም በዛው በኢትዮጵያ በአዲስ አበባ ተገኝቼ ይሄው እንደምታዩት በአሁን ሰዓት እዛ መፈክሮችን በማስተካከል ላይ ነኝ። ይህንን በተመለከተ ፕሮግራም ነው ይዤላችሁ የቀረብኩት። እንግዲህ አብራችሁን ቆዩ። መልካም ቆይታ እመኝላችኋለሁ። በፕሮግራሙ ጣልቃ እየገባው አንዳንድ ገለጻ ለማድረግ ሞክራለሁ። አሁን ወደ ዝግጅቱ ወደ ሚኒባሱ ጀርባ የሰልፍ መስመራችሁ እንድትይዙ እንጠይቃለን። ተዋህዶ ዘማና ካሴት አዟሪዎች በሙሉ እባካችሁ ወደ ሰልፉ ግቡልን። ከዚህ ከካሴት አዟሪዎች ዩኒፎርም ፍለፊት እንድትመጡ ትጠየቃላችሁ። በሂልተን ሆቴል አድርገን ወደ ክልል 14 ነው የምንሄደው። ስለዚህ በተቻለ መጠን ዲሲፕሊን ጠብቀን እንድንንቀሳቀስ እንጠይቃለን። እናመሰግናለን። የኢትዮጵያ ኦዲዮቪዥዋል አሳታሚዎች ማህበር አባላት በሙሉ ኢትዮጵያውያን አርቲስቶች በሙሉ የአዲስ ኦሪጂናል ካሴት አዟሪዎች ማህበር አባላትና ቤተሰቦቻቸው እንዲሁም የሰላማዊ ሰልፉ ደጋፊዎቻችን በሙሉ በቅድሚያ ይህንን ታላቅ ሰላማዊ ሰልፍ ለማድረግ በመምጣታችሁ ምስጋናችንን በጥምር ኮሚቴው ስም እያቀረብን ከአሁን ሰዓት ጀምሮ እንቅስቃሴ ስለምናደርግ እንቅስቃሴያችን ዲሲፕሊን የተሞላው እንዲሆን እንጠይቃለን። እናመሰግናለን። ክብራትና ክብራን ተመልካቾቻችን ያው እንደምታዩት አሁን ሰላማዊ ሰልፉ ሊጀምር ነው። ከአዲስ አበባ ነው። የዚህንም የሙዚቃ ማህበር ልዩ ኮሚቴ ነው ይሄንን ሰላማዊ ሰልፍ ያዘጋጀው። እንደምታዩት የተለያዩ አርቲስቶች አሉ፣ የታወቁ ኢትዮጵያኖች የሙዚቃ ባለሙያዎች፣ እንደዚሁም የስነ ጽሁፍ እንደዚሁም የተለያዩ የሙዚቃ አፍቃሪዎች በቦታው በመገኘት ሰላማዊ ሰልፍ ስነ ስርዓቱን ለማድመቅ ተገኝተዋል። እኔም እንዳለጌታውን በዚህ ጉዳይ ላይ ለመከታተል ኢትዮጵያ ድረስ በመሄድ ይሄንን ፊልም ቀድቼ ለእናንተ ለተመልካቾቼ ለማካፈል ይሄው ቪዲዮን ይዤ ቀርቤያለሁ። እንግዲህ በኮፒራይት ብዙዎቻችንን የሚነካ ነው። ኮፒራይት መብት መጠበቅ ማለት ብዙ እድገትን ያመጣል። እንግዲህ የፈጠራ ችሎታ ያላቸውን ኢትዮጵያኖችን የሚያበረታታ ነው። በዚህ አጋጣሚ በሰላማዊ ሰልፍ ላይ በጣም ዝናብ የዘነበ ሲሆን ማለትም እንደው በጣም ልዩ የሚያስገርም ሁኔታ ነበር። ዝናቡም ዘንቦ ሰላማዊ ሰልፍ እንኳን አልተቋረጠም። በጣም ደስ የሚል ሰላማዊ ሰልፍ ነው። በዝናብ ስሜታቸውንና ብሶታቸውን በመግለጽ እንደዚሁም ደግሞ የተለያዩ መፈክሮችን በማሰማት በታላቁ ቤተመንግስት ወይንም በላኛው ቤተመንግስት በራፍ ላይ መንግስት እንዲሰማቸው ጩኸታቸውን በተለያዩ መፈክሮች አሰምተዋል። እንግዲህ ይሄው እንደምታዩት የተለያዩ አርቲስቶች በሰላማዊ ሰልፍ ላይ ናቸው። አንዴ ወደ መፈክሮችን አብረን እንላለን። መንግስት በህገወጦች ላይ እየወሰደ ያለውን እርምጃ አጠናክሮ ይቀጥልልን። የኮፒራይት ህግ በሀገራችን ውስጥ እውን ይሁንልን። በህገወጦች ላይ በአዲስ አበባ አስተዳደር እየተወሰደ ያለው እርምጃ በክልል ከተሞችም ተጠናክሮ ይቀጥልልን።
በህገወጥ የኦዲዮ ቪዲዮ ካሴት አሳታሚ አዟሪዎችና አሳታሚዎች ላይ መንግስት እየወሰደ ያለው እርምጃ አስደስቶናል። ኪነ ጥበባችን ታብባለች። እናመሰግናለን። እንደምትመለከቱት ዝናቡ አሁንም አላቋረጠም። ባይገርማችሁ ዝናቡ የጀመረው ልክ ሰልፉ ከተጀመረ ከአንድ 15 ደቂቃ በኋላ ሰላማዊ ሰልፉ መሃል ላይ በቃ ዝናብ ጀመረ። ሊያልቅም አንድ 10 ደቂቃ ሲቀረው ነው ዝናቡ ያቆመው። በዛ ላይ ደግሞ የነበረው ስነ ስርዓት የሰልፈኞቹ ዲሲፕሊን በጣም የሚመሰገን ነው። እንደዚሁም ደግሞ ያዘጋጁ ኮሚቴዎቹ በጣም ኦርጋናይዝ ሆነው ይህንን ሰላማዊ ሰልፍ የተቃናና በተለይም ሰውን በደንብ አድርገው ሰላማዊ ሰልፍ እንዲከናወን ተደርጓል። በዚህ በዲሲፕሊናቸው በጣም የሚመሰገኑ ናቸው። በዚህ ማለትም በዚህ በመኖርበት አሁን በአሜሪካን ሀገር በሚደረጉ ሰልፎች ላይ እንደዚህ አይነትም ሰልፎች ቆንጆ እንዲዋጡ ያዘጋጁ ኮሚቴዎች በጣም ኦርጋናይዝ ሆነው ሰላማዊ ሰልፎች ቢያደርጉ በዚህ አጋጣሚ ሀሳብ እና ሰጀስት አድርጋለሁ። ብዙ ጊዜ ሰልፍ ላይ ተገኝቻለሁ። ያጋጠሙኝ ችግሮች አንዳንድ በማየት ከዲሲፕሊን የወጡ አንዳንድ መልኮች በማየት ነው ይሄንን ከታዘብኩት ነው። በተረፈ እዚህ አሜሪካን ሀገር የሚደረጉ ሰላማዊ ሰልፎችም በአንዳንድ መልኩ ኦርጋናይዝ ሆነው በደንብ አላማቸውን ሳይስቱ ሰላማዊ ሰልፎች ቢደረጉ መልካም ነው። በዚህ በተመለከተ ፕሮግራም ወደፊት ሰፋ ያለ ፕሮግራም ይዤ ቀርባለሁ። አሁን ግን ወደ አዲስ አበባ ወደ ተደረገው የዚህ የኮፒራይትን መብት ገፈፋ በተመለከተ የሰላማዊ ሰልፍ ነው አሁን ይዣችሁ ያለሁት። መልካም ቆይታ። መንግስት በህገወጦች ላይ እየወሰደ ያለውን እርምጃ አጠናክሮ ይቀጥልልን። የኮፒራይት ህግ በሀገራችን ውስጥ ይሁንልን። በህገወጥ የኦዲዮ ቪዲዮ ካሴት አሳታሚዎች፣ አባዦችና አዘዋዋሪዎች ላይ በአዲስ አበባ አስተዳደር እየተወሰደ ያለውን ህጋዊ እርምጃ በክልል ከተሞችም ተጠናክሮ ይቀጥልልን። ኪነ ጥበባችን ታብባለች። መንግስት እየወሰደ ያለውን እርምጃ አስደስቶናል። እርምጃው ተጠናክሮ ይቀጥልልን። ሰብሰብ ብለን አብረን እናመሰግናለን። ይህ ሰልፈኛ ኢትዮጵያውያን አርቲስቶች፣ የኢትዮጵያ ኦዲዮ ቪዥዋል አሳታሚዎች ማህበር አባላት፣ የአዲስ ኦሪጂናል ካሴት አዟሪዎች፣ የኢትዮጵያ ኦርቶዶክስ ቤተክህነት ዘማሪያንና ካሴት አዟሪዎች ናቸው። የዚህ ሰልፉም ዓላማ መንግስት በአሁኑ ሰዓት በህገወጥ የኦዲዮ ቪዲዮ ካሴት አሳታሚዎች፣ አባዦችና አዟሪዎች ላይ እየወሰደ ያለውን እርምጃ በክልል ከተሞችም አጠናክሮ እንዲቀጥልልን ጥያቄ ለማቅረብ ነው። ሰልፉም ያመራው ወደ ከንቲባ ቢሮ ነው። አቤታቸውን ለማቅረብ ከሰልፉ በኋላም እንደዚሁ በአካል በመገኘት እንደዚሁም ከንቲባው ቢሮ በመሄድ ሀሳባቸውን እና መልእክታቸውን ብሶታቸውን ለመግለጽ ወደ ከንቲባው ቢሮ በአሁን ሰዓት እያመሩ ናቸው። በክልል ከተሞችን ተጠናክሮ እንዲቀጥልልን እንጠይቃለን። የኮፒራይት ህግ በሀገራችን ውስጥ ተግባራዊ ይሁንልን። በአዲስ አበባ አስተዳደር የተወሰደው እርምጃ በክልል ከተሞችን ተጠናክሮ እንዲቀጥልልን እንጠይቃለን። እርምጃው ተጠናክሮ ይቀጥልልን። ከመስቀል አደባባይ አንስቶ በአፍሪካ አዳራሽ በኩል አድርጎ በላይኛው ቤተ መንግስት አድርጎ በ4 ኪሎ አቋርጦ እንዲሁም በፒያሳ በኩል በማድረግ ወደ መዘጋጃ ወይንም ወደ ከንቲባ ቢሮ በመግባት ላይ ይገኛሉ። እነዚህ ጋዜጠኞችና እንዲሁም አርቲስቶችን የነበሩት እንደዚሁም ተወካዮቻቸውን በማስከተል ከንቲባ ቢሮ ደርሰዋል። እንግዲህ ከዚህ ቀጥሎ ያለውን ስነ ስርዓት አብራችሁን ተከታተሉ። ከሻይና ቅጠል ምርቶች ድምር በላይ የሰፋ የገበያ ተቀባይነት አለው። በተለይ ታዳጊ ሀገሮች ካደጉት ሀገሮች እኩል መወዳደር የሚችሉበት የምርት አይነት ቢኖር የኦዲዮ ቪዥዋል ኢንዱስትሪ ምርቶች እንደሆነ ጥናቶች ይጠቁማሉ። ከዚህ አንፃር ሀገራችን ኢትዮጵያ የባለረጅም አኩሪ ታሪክ ባለቤት የብዙ ብሔረሰብ ህዝቦች ሀገር እንደመሆኗ መጠን የሀገራችን የኪነ ጥበብ ስራዎችም ከመዝናናት ከማስተማር መንፈሳዊና አእምሮአዊ እርካታ ከመፍጠር በላይ
በጣም ሰፊና ጠንካራ የንግድና የኢኮኖሚ እድገት ምንጭ ሊሆን እንደሚችል መገንዘብ ብዙ አርቆ ማሰብ መመራመር የሚጠይቅ አይሆንም። የአእምሯዊ ንብረት እንደ ሀብት ግንዛቤ ያለማግኘቱ የህግ ወጦች ድርጊት እንደ ወንጀልና ስርቆት በቂ ግንዛቤ ያለማግኘቱ ለችግሩ ውስብስብነት ከፍተኛ አስተዋጽኦ አድርጓል። ክቡር ከንቲባ አርከበ መንግስትና የክልሉ መስተዳድር ይህንን ችግርና እውነት ከግምት ውስጥ በማስገባት መውሰድ የጀመረው እርምጃ ሙያተኛውና ባለሀብቱን በከፍተኛ ደረጃ ያስተሰተና ያኮራ እርምጃ መሆኑን መግለጽ እንሻለን። የክልሉና የፌዴራል ሚዲያዎችም በገዢውና በተለያዩ አካላት ያለውን የግንዛቤ ችግር ለመስተካከል የሰጡትን በሚዲያ ሽፋን በዜግነትና ከፍተኛ ኩራት ደስታ እንደተሰማን መግለጽ እንወዳለን። የኦዲዮ ቪዥዋል ህትመትና የኮፒራይት ችግር የሀገራችን ችግር ብቻ አይደለም። በተለይም ዘመን አመጣሹ ቴክኖሎጂ ጉዳይ እንዲወሳሰብና በተለይም ለህገ ወጦች በጣም ያመቸ ሁኔታን ፈጥሯል። መዲናችን አዲስ አበባ የሀገራችን አብዛኛዎቹ አሳታሚዎች ማለትም ከ90 ከመቶ የሚበልጡ አሳታሚዎች የሚገኙበትና አብዛኛዎቹ ታዋቂ ሙያተኞች የሚፈልቁበት ከተለያዩ ክፍሎች እየወጡ ሙያቸውን የሚያሳድጉባት ከተማ እንደመሆኗ ህገወጦች አደብ እንዲገዙ ስርዓት በማስያዝ በኩል ልዩ ትኩረት እንዲሰጠው በትህትና እንጠይቃለን። እናመሰግናለን። ከሌለ እንግዲህ ደክሟቸዋል መሰለኝ እና ብዙ ነበር ዛሬ። በቅድሚያ እንኳን ደህና መጣችሁ ላለሁኝ ከጥቂት ወራት በፊት እዚህ መጣችሁ እንደነበረ ሁላችንም የምናስታውሰው ነው። በእናንተ በኩል በተደራጀ መልክ በተለይ የአእምሮ ውጤትን ዘረፋ ህጋዊ እርምጃ መወሰድ እንዳለበት ለማሳሰብ ሰልፍ ማድረጋችሁ ለአስተዳደርም ለሚመለከታቸው የመንግስት አካላትም ማቅረባችሁ ይታወሳል። ዛሬ ለሁለተኛ ጊዜ ነው እየተገናኘን ያለነው። አሁን የተወሰደ እርምጃ አለ። በኔ በኩል እርምጃው ማፋጠን እንችል ነበር የሚል አስተያየት ነው ያለኝ። ዘግይተን ነው የወሰድነው። ይሁን እንጂ ይህ እርምጃ በሚወሰድበት ጊዜ ቀጣዩስ እንዴት ነው መሆን ያለበት የሚለው መግባባት ያለብን ይመስለኛል። አንደኛ ባለፉት 7 ወራት እንደተባለው አንድም የወጣ ካሴት እንደሌለ ነው እንግዲህ ከናንተ የሰማሁት። ስለዚህ በእናንተ ገቢና በተለይ በንግዱ ዘርፍ ባሉት ከፍተኛ ጫና አሉታዊ ጫና እንደፈጠረ መገመት ይቻላል። ግን አሁን ይሄ የትግላችሁ አንድ ገጽታ እንደሆነና ይህ በማድረጋችሁም መንግስት በተገቢው ደረጃ ሚዛን እንዲሰጠው ለማድረግና ህዝቡም የእናንተን ጥረት ለመገንዘብ ያስቻለው አድርጌ ነው የምወስደው በእኛ በኩል። ሁለተኛ ደግሞ ህገወጥነቱን ለመከላከል አዘዋሪዎችን ማደራጅተናል። በአጋጣሚ እዚህ ዩኒፎርም ለብሰው መጥተዋል እዚህ ያሉ ተወካዮቻቸውና ወደዚህ ሁለታቸው ወደዚህ ወጣ በደንብ እና እነዚህ ሊቀመንበርና ምክትል ሊቀመንበር ስለዚህ በዚህ በኩል በመቶች የሚቆጠሩ አዘዋሪዎች አደራጅተናቸው ፍቃድ ማውጣትላቸዋል። መታወቂያም አላቸው። መታወቂያችሁን አላችሁ አላዛችሁ። ስለዚህ በዚህ በኩልም እያደራጀን ነው ህጋዊነት እንዲሰፍና ወደ ስራ አጥነት እንዳይገቡ ማለት ነው። ስለዚህ በእኛ በኩልም የኢንፎርሜሽንም አለን። እነሱም ራሳቸው አንድ የኢንፎርሜሽን ሶርስ ናቸው። ህገወጥነቱ ከየት አካባቢ ሊመጣ እንደሚችል አዘዋሪዎቹ ራሳቸው ምክንያቱም ራሳቸው በንግዱ ዘርፍ ስለሚሰማሩ ከዛ ተጠቃሚ ስለሆኑ እንዳይጎዱ ሲሉ ኢንፎርሜሽኑን የማምጣት እንትን ስላለ እንቅስቃሴው በተጠናከረ መልኩ እና እንደምናግዝ ነው እንደሚያግዝ አርቲስቱ ነው እንትን ምለው። በተጨማሪም አዳዲስ 2 መዝሙሮች ምናምኖች አዘጋጅተው በሚዲያም እየለቀቁ ነው ያሉትና ቅድማቱ አርከበ ያስቀመጠው በሚዲያም እንደምንጠቀም ነው እንትን ማረጋውና በጣም ነው የምናመሰግነው የአይነት ኦፖርቹኒቲ ስለተሰጠን። ምናልባት አርቲስቶቹ የሚሉት ነገር ካለነ ቴዲ ነው ምናምን አሁን እንደተባለው ተከታታይ የሆኑ እርምጃዎች መኖር አለባቸው። ቢያንስ ከቁጥጥር ውጭ እንዳይሆን ማድረግ የምንችልበት ሁኔታ መፍጠር ይቻላል። በተለይ ህጋዊ ፈቃድ ይዘው በሚንቀሳቀሱ የንግድ ተቋማት ኦሪጂናል የሆኑ የስራ ውጤቶች ብቻ እንዲሸጡ ማድረግ የሚቻልበት ሁኔታ ሊፈጠር ይችላል የሚል ግምት ነው ያለኝ። ይህ ለማድረግ በእኛ በኩል አስተዳደሩ ከናንተ ጋር አብሮ ለመስራት ፈቃደኛ ነው።
በዚህ በኩልም አስፈላጊው እንቅስቃሴ ማድረግ ይኖርብናል ብዬ ነው የማስበው እና የዛሬው አሁንም ያደረጋችሁት ሰልፍ የበለጠ ጉዳይን ትኩረት እንድትሰጠው የሚገፋፋን ነው እና ትልቅ ትርጉም እንዳለው ነው በኔ በኩል የማስበው። እናንተ የኛን ጥያቄ አክብራችሁ ጊዜያችሁን ሰጣችሁን ከኛ ጋር ስለቆያችሁ እናመሰግናለን። የመንግስት ተግባር ደግሞ ምንጊዜም ህግን ማስከበር እንደመሆኑ ህግን ማስከበር ደግሞ ባለሙያን መጠበቅ ስለሆነ ሁልጊዜም እኛ ሁሌ ለሁሉ ነገር ተጠሪ ነን። ችግር ቢመጣም ድርቅ ቢከሰትም ኢትዮጵያን አርቲስቶች ለሁሉ ነገር ደራሽ ናቸው። ግን አብዛኞቻችን ኑሯቸው ደካማ ነው። ይሄ ደግሞ የሆነበት ምክንያት ዋጋቸውን ማግኘት ስላልቻሉ ነው። ዋጋቸውን ደግሞ ማግኘት የሚችሉት መብታቸው ሲጠበቅ ነው። ስለዚህ አሁን እየተደረገ ያለው ነገር የተጀመረው ነገር በጣም ቆንጆ ነው። ግን በበለጠ ሁኔታ እንዲቀጥልና በተለይ በሚዲያ ያመለካከት ለውጥ እንዲመጣ በህዝቡ ላይ እሱ ነገር ተጠናክሮ ቢቀጥል በጣም ደስ ይለናል እና በጣም እግዚአብሔር ይስጥልን እናመሰግናለን።